ከጉለሌና ከአራዳ ክፍለ ከተማ ከአዲስ አበባ አንደኛ ነበር የወጡት። ሴታፕ ላይ ምን ያህል አወጣበታል? እዛኔ ኃይለኛ ስረኛ ክፍል ከገባው በኋላ ተቀነጠስኩ። ከ2 ዓመት በላይ ሰራሁ አባይ ቲቪ ላይ። 2 ዓመት በኋላ አባይ ቲቪ ላይ ለቀቁ አልከኝ። ወዴት ሄድክ? ኢትዮጵያ ውስጥ እኔ እንደዛ ይሹ እስካሁን አይቻልም። ኢሚሊየንስ ብር ያወጣል ለአንድ ዩቲዩብ ቪዲዮ ማለት እስቲ ለኔ ከዶንኪ ቲቪ ወጥቼ ራሱ እንጃን እንደሱ የሚከፍል ካምፓኒ ስፖንሰር ይቻላል። ይሄ ነገር እንዴት ቻልከው? በቃ በቅጥር ሁሌ መቆየት የለብም። የራስን ፓዝ መጀመር አለ። የ100 ብር ቪዲዮ ሰራው በጣም ቫይራል ወጣ። ከሄድኩ በኋላ ስልክ ያነሳ ሌላ ማንም አቆሰ የለም። ተመልካቾቻችን ዛሬ ያመጣውላችሁ እንግዳ ብዙዎቻችሁ ተወዱታላችሁ በእርግጠኝነት። ብዙዎች ኢትዮጵያዊ ሚስተር ቢስት ይሉታል። በዩቲዩብ እና በኤዲቲንግ የተሳካለት ሰው ነው። ከብዙ ታላላቅ ካምፓኒዎች ጋርም ሰርቷል ማለት ነው። እንግዲህ ሚኪስታር እንኳን በደህና መጣ። እንኳን ደህና ቆያችሁኝ። ራስህን አስታውቅልን እስኪ። ስሜ ሚኪስታር ይባላል። ሙሉ ስሜ ደግሞ ሚካኤል ሞገስ ነው። ብዙዎች የሚያውቁኝ በሚኪስታር ነው። ስራዬ ቪዲዮ ኤዲቲንግ ነው። ቪዥዋል ኢፌክት እሰራለሁ፣ ሞሽን ግራፊክስ እሰራለሁ። በዋናነት ስራዬ ይሄ ነው። አሁን ደግሞ ስታርስ አካዳሚ የሚባል የቪዲዮ ኤዲቲንግ ቱል ሴት አለኝ የኦንላይን። ዩቲዩብ ፓርት ታይም የምሰራው ስለሆነ ራሴ ነው ዩቲዩበር ማለት ይከብደኛል፣ ግን ዩቲዩበርም ማለት ይችላል ከፈልክ። ዩቲዩበር ነው። ምክንያቱም ብዙዎች እንግዲህ እኔን ጨምሮ ብዙዎቻችን ያወቅነው በዩቲዩብ ነው። የዩቲዩብ ቪዲዮዎቹ በጣም የሚገርሙ ናቸው። እስኪ ዛሬ ያሳለፈበትን ጆርኒ ዩቲዩብ ላይ ያጋጠመውን ነገር ሁሉ በደንብ እናያለን ማለት ነው። እንግዲህ ዩቲዩብ ላይ በአጭር ጊዜ ከተሳካላችሁ ሰዎች መካከል አንዱ ነህ እና ቪዲዮዎች 10 ምናምን ናቸው። ፎሎወር ወደ 40 አካባቢ ተጠግቷል። 40 ሺህ ልገባ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ በዚህ አጋጣሚ ሚኪስታር ብላችሁ ሰርች ብታረጉ ታገኙታላችሁ እና በጣም የሚገርም ኤዲቲንግ በጣም ብዙ ሰዎች ወደውታል። ታላላቅ ሰዎችም ኢትዮጵያ ውስጥ በጣም የሚታወቁ እንደ አቤል ብርሃኑ ያሉ ሰዎችም በደንብ አድንቀውት ኮሜንት ላይ ሁሉ እየተከታተሉ ሲያደርጉለት አይቻለሁ እና እስኪ ወደ ኤዲቲንግ መጀመሪያ ላይ ኤዲቲንግ ነው አይደለ እንትን የምትታወቅበት፣ ወደ ኤዲቲንግ እንዴት ገባ? ወደ ቪዲዮ ኤዲቲንግ የገባሁት እንዲመሰለ ልጅ እያለሁ እሞካክር ነበር በአጎቴ ላፕቶፕ ቪዲዮዎችን ኤዲት አደርጋለሁ። ቤት ክርስትና ምናምን ሲኖር ቪዲዮ እኔ ነኝ የምቀርጸው። ከዛ ደግሞ ፎቶ አነሳቸዋለሁ። እኔ ያነሳሁት ፎቶ ደግሞ የሚገርም አሪፍ ስለሚሆን ይታጠባል። ብቻ እኔ ያነሳሁት ፎቶ ማለት ነው ፕሪንት ተደርጎ ምናምን አልበም ውስጥ ገብቶ ምናምን አለ እስካሁን ድረስ እና ይሄን ያለው ተጽዕኖ የምፈጥረው ቤት ውስጥ ማለት ነው። በስንት ዓመት ማለት ነው? ኧረ ፈላ ምናምን እያሉ በጣም ፈላ እያሉ ፎቶ ራሱ አለኝ ኮምፒውተር ላይ ምናምን እንደቅ ብዬ ምናምን ኤዲት ሳደርግ አለኝ ፎቶ እና ፊቴ ራሱ ያስታውቃል። ከዛም ያው የአጎቴ ላፕቶፕ ነው መነሼ። በዛ ላፕቶፕ ጌም እጫወታለሁ። ሳን አንድሪያስ ይባላል ጂቲኤ ነው ይባሉ ብቻ የሆነ በቃ ብሮ በአጎቴ ላፕቶፕ እስከሚነድ ድረስ ቅጥቅጥ ማድረግ ፎቶ እሰራበታለሁ፣ ቪዲዮ ኤዲት አድርግበታለሁ ምናምን ነገር በዛ ማለት ነው። ፊልም ምናምን እቀርጻለሁ። ሆሊውድ ላይ አሁን ለምሳሌ መኪና ሲቃጠም ምናምን አለ አይደለ? እኔ ለምንድነው እንደዚህ ማለት ሰራው ብዬ የህፃናት መኪና ምናምን እንደዚህ እየከለበትኩ ቪዲዮ እቀርጸዋለሁ። ከዛ የእሳት ኢፌክትና በቃ ለመጨመር እሞክራለሁ ምናምን ነገር እና በጣም ታገል ነበረ። ለካ እነሱ ሪል መኪና ያነድር የሚሰሩት ፋስት ኤንድ ፌሪየስ ምናምን በቃ በጣም ሞቲቬት ያደረገኝ ነበረና በዚህ ነበረ ፓሽን የመጣው። ግን ሃይ ስኩል ገብቼ ምናምን ራሴን መጠየቅ ጀመርኩ። ዩኒቨርሲቲ ገብቼ ምንድነው ማረገው ማለት ከፓሽኔ ተቃራኒ ነው። ገባኔ ፓሽኔ አንደኛ ወደ ቪዲዮ መግባት ነው ወይ ካልሆነ ደግሞ በጣም እንትን ላይ ምንድነው የሚባለው መጠገን ላይ ቴፕ ፈቶ መጠገን ኤሌክትሮኒክስ ላይ ጎበዝ ነበርኩ። ኢቭን የፈጠራ ስራ ላይ ራሱ ከጉለሌና ከአራዳ ክፍለ ከተማ ከአዲስ አበባ አንደኛ ነበር የወጡት ሮቦት ሰርች ኢቭን የፈጠራ ስራ ራሱ ከተማሪዎች ለየት ያለ ነው። አሁን ተማሪዎች ሲሰሩ በካርቶን ፕላስተር ለጥፎ ዲናሞ ምናምን ነው። የኔ በጣም ዩኒክ ነው ብሮ። በፕላስቲክ ነው የምሰራው በብሎን እየፈታው ሮቦቴ ፕላስቲክ ነው እጅ አለው ምናምን እና ራሴ ዲዛይን ያደረኩት በመቀስ ቆርጬ ምናምን በግሉ ያጣበኩ ምናምን በቃ እጁ እንዲቀሳቀስ አድርጌ ሳስረ ደግሞ በብሎን በስቼው ብሎን ውስጥ አስገብቼ ምናምን እያሰሩኩ በቃ በቻይና ፋብሪካ ውስጥ እንደምሰራው ነገር አለ ከዛ ጋር ተቀራራቢ እንዲሆን አድርጌ ነው ምናምን የምሰራውና በጣም ዩኒክ ነው የፈጠራ እንትን ይሄ ነገር ቫልዩ አድርጓል ማለት ነው። በጣም ኢቭን ሮቦቲክ ትዝልኛል። ካሜራ ነበራት ትቀርጻለች። ካሜራ ነበራት፣ እጇን ታንቀሳቀሳለች፣ ትሄዳለች ምናምን ነገር በሪሞት ነው ኮንትሮል የምታደርጋት ሮቦቴ ማለት ነው። አሁን ያልከኝ በጣም ልጅ ነው ማለት ይሄ ሮቦቲክስ የሚለው ቴክኖሎጂ ራሱ ያኔ ገና ትክክል
እየመጣበት ያለበት ታይም ላይ ማለት ነው። ትክክል። ከዛ አንደኛ ነው ወጣው 9ኛ ክፍል ያለው ሃይ ስኩል ላይ በተለይ ቃይዛን ታምር የሰራበት ወቅት ነው። ከዛ የሚያናድረው ነገር ምንድነው ከጉለሌና ከክፍለ ከተማ አንደኛ ወጥቼ አልፌ እንደ ሀገር አቀፍ የፈጠራ ውድድር ብር ምናምን ያለበት ሽልማት ነበረው እና ብዙ ቻንሶች ነበሩት። ኢቭን ከሀገር ልትወጣ ትችል ነበር። ኦኬ የዛኔ የሚገመግሙት ሰዎች መጡ። የኔ ሮቦት ደግሞ ተበላሸች። እንዴት እንደሆነ አላውቅም። መጨረሻ ላይ አትንቀሳቀስ፣ ካሜራው አይሰራ ምናምን በቃ ጸጥ ተቃጠልኩ ምናምን ነገር ብቻ። እንደ ልጅነቴ ከኤሌክትሮኒክስ ግና ከቪዲዮ ጋር ተገናኘን። ኢቭን ሮቦቴ ሊያዝ ቪዲዮ ትቀርጻለች እና በጣም ኮኔክት ሆነ ነገር ነውና ከዛም ዩኒቨርሲቲ የመግባት ምንም እቅድ የለኝ። በጣም ምጠለው ዩኒቨርሲቲ ከኔ ፓሽን ጋር ተቃራኒ ነው። እኔ ኢንጂነር መሆን አልፈልግም፣ ዶክተር መሆን አልፈልግም፣ ወይ ኢኮኖሚክስ ምናምን ከኔ ህይወት ተቃራኒ ነውና ወይ ዶክተር ብሆን የመሆን ህልም ቢኖረኝ ግዴታ ነው እገባለሁ፣ እማራለሁ፣ ችግር የለብኝም። ከብዙዎቻችን ወጣ ያለ አይዲያ ስላለኝ ዩኒቨርሲቲው ምንም እና ዩኒቨርሲቲ ተማሩ ሰዎች ሳያቸው ወይ ጨጓራቸውን ታምቦ የዩኒቨርሲቲ ምግብ አክስታቸው እድሜያቸውን አቃጥለው ምናምንና በጣም ይደብረኝ ነበር። ከዛ ምንድነው 10ኛ ክፍል ከገባው በኋላ ክረምት ላይ ማትሪክ እንደተፈተንኩ ወዲያው ምንድነው ያደረኩት ተቀነጠስኩ ስል ገና ፈተና እንደተፈተንኩ ወደ ሌላ አቅጣጫ ገባሁ። ወደ ኮምፒውተር ትምህርት ቤት ገባሁ። ኮምፒውተር ጥገና ተማርኩ። ከዛ ሰርቲፊኬቴን ያዝኩ ምናምን። በቀጠል አልፈልግም፣ እኔ 11ኛ ክፍል አልፈልግም። ከዛ ባይዘይ በጣም እኔ ስላችሁ ሰነፍ ተማሪኝ አይደለም፣ በጣም የደረጃ ተማሪ ነበርኩ። ትንሽ ሃይ ስኩል ላይ ስገባ ሙሉ ታይሜን ላቦራቶሪ እያሳለፍኩ ተቸገርኩ። ደግሞ ይፈቅዱልኛል ዳይሬክተሮቹ። አንደኛም ስለወጣው 9ኛ ክፍል በፈጠራ ምንም በቃ ላቦራቶሪ ክላስ እቀጣለሁ ማለት ነው። ከ1 እስከ 8 ፔሪድ ምናምን እቀጣለሁ። አቴና ስለመመዝገብ ብቻ እንጂ ክላስ ገብቼ ይማራሉ ምናምን። ብዙን ታይሜን ላቦራቶሪ ነው የምቀጣው። ተጽዕኖ አድርጓል ብሎ እና በጣም ቀይቀኑብኝ ነበር። ታድል አንተ በቃ አትቀመጥማ ክላስ ምናምን ነገር። ከዛ በኋላ ኮምፒውተር ጥገና ተማርኩ። ውጤትን ሳልነግራችሁ በጣም ጎበዝ ተማሪ ነኝ። የደረጃ እስከ 1 እስከ 4 ምናምን እወጣለሁ። ባይዘይ ፊዚክስ ላይ በጣም ጎበዝ ተማሪ ነኝ። ሰነፎኛ አይደለም፣ ዩኒቨርሲቲ መግባት ማልፈልገው ግን ከኔ ፓሽን ጋር ስለማይሄድ። ከዛ ወዲያው 10ኛ ክፍል እያለሁ ምናምን ክረምት እንደጨረስን ወዲያው ጀመርኩ። ኮምፒውተር ጥገና ተማርኩ። በቃ እኔ በኮምፒውተር ጥገና ስራ ለመያዝ ነበር እቅዴ። ከዛ በቃ ቤት ምናምን ሊከፈትልኝ ነበር። ማዘር ብር ምናምን ሰጣኝ። በቃ ኮምፒውተር ቤት ከፍታልኝ በቃ ለመጠገን ምናምን ተፍተፍ እያልኩ የዛኔ ገና 17 ራሱ አልሞላኝም። የዛኔ ተፍተፍ እያልኩ ነበረ። ከዛ በኋላ ምንድነው ጀለስ መጣ። ከዛ እንማራለኝ ኮምፒውተር ቪዲዮግራፊ እንማራለኝ። ቪዲዮግራፊ ካልተማረ ምናምን ካሜራ አለው ኤዲቲንግ አለው ትምህርት ቤቱ ምናምን አለኝ። በቃ ሁሉም ባንድ ያዘው አለኝ። በቃ 1 ዓመት ኮርስ ነው ምናምን አለኝ። ከዛ እኔ አልፈልግም፣ እኔ አሁን ኮምፒውተር ጥገና ነው የምሰራው ምናምን አልኩት። ያውቃል እኮ ከዚህ በፊት የካሜራ ፍላጎቱ እንዳለኝ ነው ያደረገኝ እንጂ እሱ ብቻውን ይማር ነበር። ከዛ ፍሌየር ሰጠኝ። እሺ ለማንኛውም ፍሌየሩ ነው አያጓጓም ምናምን። ከዛ ሳየው ካሜራ ይዟል፣ ሰዎች ቪዲዮ ኤዲት እያደረጉ ነው ምናምን፣ የሆነ ሳውንድ ይዟል ምናምን ነገር። ዋው አልኩ። ከዛ ገባሁ ትምህርት ቤት። ብቻ የ1 ዓመት አልኩ። ተመዘገብኩ። ጀለስ በአንደኛው ወር ትምህርቱ አስጠልቶት ይሆን አላውቅም፣ አቋርጦ ወጣ። እኔ ኧረ ከኔ ጋር ይሄድ ብሎ ወጣ። እኔ ተመችቶኝ ቀጠልኩበት ነው እንግዲህ። ገና ትምህርቱን ሳልጨርስ በጣም አክቲቭ ነበርኩ። ቲዩቶሪያል እያየሁና ራሴን በጣም አሳድጋለሁ እና ክላሱን እንድትጨበጨበ ነው። ፕሮጀክት ይሰጠናል። በቃ ይጨበጨባል ነው ማለት በቃ የሆረር ፊልም ነው የምሰራው ምናምን፣ የሆነ ሆረር የመንፈስ ፊልም ምናምን፣ መንፈሷ ስትመጣ ምናምን እና አስተማሪዎቹ ራሱ ፋይናሊ ሲያዩት ይደነግጣሉ። እንዴ ምንድነው ነው ገባ። በጣም ዩኒክ የሆነ ኮንተንት ነበረ። ሾርት ፊልም ነበር የምንሰራው ማለት ነው እዛ። ከዛ እንደ ቡድን በቃ ሁሌ ተጨበጨበልን ነው። ሃርመኒ ይባላል ቡድናችን አስተውሳለሁ። እዛ ውስጥ ሰላም የምትባል ልጅ አለች። የሰላም ደግሞ ምንድነው አጎቷ ይዛኔ የአባይ ቲቪ ማናጀር ነበረ። የዛኔ አባይ ሚዲያ ነበር የሚባለው። የዛ ማናጀር ነበረ። ኤዲተር በጣም ተቸግሯል። በቃ አላቸው ኤዲተር፣ ግን በጣም ጎበዝ ኤዲተር ይፈልጉ ነበረ። በቃ ቶሎ የሚሰራ ምናምን ነገር እና በጣም ተቸግረው በቃ የሆነሳለ ሲቸገረው እስቲ በእናትሽ እናንተ ትምህርት ቤት እስቲ ጎበዝ ኤዲተር ፈልግልኝ ያስተምራሉ አይደለም አሏት። እዛ
ምን አለችኝ አንተን እስቲ ቼክ ያርጉክ ምናምን ጎበዝ ስለሆንክ አለችኝ። ከዛ ስልካቸው ምናምን ሰጠችኝ። ደወልኩለት ለማናጀሩ። ከዛ ና እሺ ተፈተን አለኝ። ተፈተንኩ። ተመቻቸውንም ምን በቃ ያበረ ኤዲቲንግ ነው። በ17 ዓመቱ ማለት ነው። በ17 ዓመት ያው ከዛ ተመቻቸው ምናምን በቃ እዛ በቃ አንድ ሳምንት ግን ቼክ እናድርግ ለማንኛውም ዝም ብለን ከምንቀጥላል አንድ ሳምንት በነፃ ምናምን በደንብ ሰራው። እዛ ተመቻቸው ቀጠሉኝ። በ3000 ብር ደሞዝ ነው የቀጠሉኝ። 3000 በጣም በ17 ዓመት 17 ዓመታችሁ ላይ ሲጀመር በጣም ያበረ ደሞዝ ነው 3000። ግን እኔ ለራሴ ያለኝ አመለካከት ከፍተኛ ስለሆነ ከ5000 ብር ምናምን ነበር የምጠብቀው። 6000 ብር አነሰኝ እንዴ 3000 በጣም እንግዲህ 17 ዓመት ማለት አሁን ስንት ዓመት ነው ባይዘው? አሁን 24 ይሻል 24 ጋይስ አስቡት። እና በጣም ከፍተኛ ተከፋይ ነው ይዛኒና እንደ ስራዬ ነው በርግጥ ስራዬ ማሪፍ ስለሆነ ከዛ በቃ ተመቻቸው። እዛ ከ2 ዓመት በላይ ሰራው አባይ ቲቪ ላይ። እሱ ምን ነገር አገኘበት? አሁን ቀጥታ የመጀመሪያ ስራ በጣም ትልቅ ድርጅት ላይ ነው የገባውና እሱ ነገር የፈጠረብህ ምን ነገር አለ? ምን ጠቀመ? እዛ ውስጥ ያገኘው ኤክስፒሪየንስ ምንድን ነበር? ኤክስፒሪየንስ የስራ በቃ ለመጀመሪያ ጊዜ የስራ እንትን ያለኝ በቃ በአባይ ቲቪ ነው እና ከዛ በፊት ምንም ተቀጥሬ አላውቅም፣ ብር አግኝቼ አላውቅም። እቤት ምናምን ለታክሲ ሰጡኛል እንጂ ምንም ማውቀው ታሪክ የለም። ኢቭን ከቤት ያን ያለ መውጣ ልጅም አልነበርኩም። በቃ ብዙ ጊዜ እቤት ማሳለፉ ወይ ቴፕ እየሰራው እና ስፒከር እየገጣጠምኩ በቃ የሆነ ዩኒክ ነገሮችን እቤት ሆኜ እንደ ላብራቶሪ ነገር እቤት አለኝ። እቤቱ እንዳለ ኮተት ብቻ በቃ ገመድ ኤሌክትሪክ ምናምን ብዙ ጊዜ ባይዘ እቤት እሳት ተነስቷልኛ ቤት በቃ ኤሌክትሪክ ኮንታክት እያደረገብኝ ምናምን ይሄ የፈጠራ ስራ በቃ ያመጣች ብዙ ቃቃጥ ያለው ምናምን ትዝ ይለኛል። የጎረቤት ስልክ ተንሸራታች ነበርና የዛኔ በርግጥ ልጅ ነኝ አይፈረድብኝም። ተንሸራታች አዲስ ገዝተውን አላቅም ይዝዱን አላቅም ገዝተው ቲቪ ሰራበታለሁ ብዬ ስልኩን ፈትቼው ቲቪ ሰራበታለሁ ብዬ ፈትቼው ምናምን አበላሽቼ አውቃለሁ። በቤት ያላበላሽሁት ነገር የለም። ባትሪናን አይቀመጥም እኛ ቤት የሚበራ ባትሪ አበላሽዋለሁ። በቃ የሆነ ነገር ፈታትቼ በቃ ውስጡን ማየት ነው የምፈልገው እና እንደዚህ ስለሆነ ብዙም ከቤት አልወጣምና የዛኔ ግን ከቤት የመውጣት ኤክስፒሪየንሱ ማዳበር ጀመርኩ። በቃ ወጣ በስርዓት ስራ ገብተህ ስትወጣ ያለው ስሜት አለ አይደል? አምሽተህ ስገባ ምናምን ደግሞ ከትላልቅ ሰው ጋር ነው። ትላልቅ ጋዜጠኞች ነበሩ ይዛኔ በወቅቱ ምንም ጥርጥር የለውም። ኢቭን ድርጅቱም እንደ ሚዲያ በጣም ታዋቂ ሚዲያ ነው። አዎ በጣም እነሱም በጣም ይወዱኛል ምናምን። በስራዬ ቀላል አላውቅም፣ በደንብ ነው የምሰራው ምናምን። በጣም ይወዱኛል። ትላልቅ ጋዜጠኞች ናቸው። ከነሱ ጋር ነው ውሌ። አስተሳሰቤም በቃ እንደነሱ እየሆነ መጣ። በቃ የትልቅ ሰው አስተሳሰብ ምናምን እና ከሰፈር ልጆች ጋር ምንም እንትን ጸባያችን ምንም ማቻረግ ገባ። አስተሳሰቤ እዛ የትልቅ ሰው በቃ ገባ። አሁን ጀለሶች በጣም ነበሩ፣ ግን እነሱ በቃ አብዛኞቹ ወደ ሱስ ምናምን ሄዷል። እኔ ግን በቃ ወደዛ መስመር ገባው። ቀጥታ እንደ ጨረስክ ወደ ስራም ስለገባ እሱ ነገር ይጠቅማል። ከዛ ከ2 ዓመት በኋላ አባይ ቲቪ ላይ ለቀቅኩ አልከኝ። ወዴት ሄድክ? ከዛስ? ወደ አባይ ቲቪ ወደ ዶንኪ ቲቪ ሌላ ትልቅ ካምፓኒ ከአንድ ትልቅ ድርጅት ወደ ሌላ ትልቅ ካምፓኒ። ዶንኪ ቲቪ እንግዲህ በግለሰብ ደረጃ ኃይለኛ የኢትዮጵያ መጀመሪያው ከፍተኛ ሰብስክራይበር መሰለኝ ቻናል በግለሰብ ደረጃ እሲል ነው። በጣም አይ ቲንክ የሙዚቃ ሆፕ ምናምን አልፏል። ከዛ ግን በግለሰብ ደረጃ 3 ሚሊዮን አቺቭ ያደረገ በጣም ትልቅ ብዙዎቻችንም በጣም እናደንቀው ብዙ ነገር የምንባልበት ሰው ነውና እንግዲህ ከሱ ጋር እርግጠኛ ነኝ አሪፍ ነገር ይዘበት ወጣል ያስባለሁ። እስኪ እንዴት ነበር ወደ ዶንኪ ቲቪ የገባው? የገባሁት ምንድነው አባይ ቲቪ ለ2 ዓመት ከሰራው በኋላ ቲቪ እስከሚሆን ድረስ አባይ ቲቪ ሰርቻለሁ። ከዛ ግን ያው አንዳንድ ኢንቫይሮንመንት መቀየር ሊኖርም ይችላል። እኔ በጣም የዩቲዩብ ምናምን እንደዚህ ቪዲዮዎችን ኤዲት ማድረግ ፈልጋለሁ። በቃ ፈጣን ኤዲቲንጎች ቭሎጎች ምናምን ከጊዜው ጋር አብረው መሄድ ወደዛ ትንሽ አዘነበልኩና ግን ይህንን ሳርግ ከአባይ ቲቪ ስለቅ ምንድነው በሰላም በጣም ተስማምተን ምናምን እነሱም ቅር እያላቸው እኔም ራሱ ረጅም ጊዜ በቃ ቅር እያለኝ ነው የወጡት። ግን አንዳንድ ግን ህይወት ምን ማድረግ አይቻልም። የዛኔ አባይ ቲቪ ገና ቲቪ ምናምን እየሆነ ስለሆነ ከዛ በፊት ዩቲዩብ ላይ ነበር የምትፖስቱት ሚዲያ ነበር ግን ቲቪ ሆነ ምናምን ነገርና በጣም ኢንቨስት እያደረጉ ነበር የዛኔ
እና ደሞዝ ያን ያህል ጨምሮ ብሎ እንትን ማለትም ይከብዳል። እና ግን ጨምሮልኛል እነሱ በጣም ጨምሮልኛል፣ ከፍተኛ ተከፋይ አድርጎኛል። ግን ብድሮ ዶንኪ ቲዩብ ደግሞ ደሞዝ በጣም ከፍተኛ ነበር ይዛኔ በዩቲዩብ ደረጃ እኮ ይዛኔ ሰቀለ ቻናል ነበር ድንቅ ልጆች በደንብ በሚታይበት ታይም ላይ ግን 400 ሰብስክራይብ ነበር ገና። እነዚህ በጣም ፖፑላር ቪዲዮዎች አሉ። ቅድም ከጀርባ እንዳወራ ነው ከነዚህ ፖፑላር ቪዲዮዎች መካከል ያንተ አሻራም አለበት። በጣም 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 እስኪ ከነዛ ውስጥ ለምሳሌ በጣም ቤስቱ የምትለው? ቤስቱ የምለው ዱባይ እና ኢትዮጵያ የተሰራ የመስሉ ቪዲዮ አለ። አንድ ወር ነው የፈጀብኝ ኤዲቲንግ። አንድ ወር ያገዙኝ ኤዲተሮችም ነበሩ በጣም። ግን አንድ ወር ሌላ ፕሮጀክት ሳትጀምሩ እሱ ብቻ ማለት ነው። እሸቱም ሲል ሰምቼዋለሁ ብዙ ብር ኢንቨስት ያደረግንበት ነው ሲል ነበር። ግን 30 ምናምን ደቂቃ ነው ደግሞ ቪዲዮ አይደል? ብሮ ፊልም በለው እሱ በጣም እና ደግሞ የኢትዮጵያን ገጽታ በጣም ከፍ የሚያደርግ ቪዲዮ በጣም በቃ እኔ እንጃ ኢትዮጵያ ውስጥ እኔ እንደዛ ሾው እስካሁን አይቻልም። በጣም የሚገርም የሰቀለ ሾው ማንም ደፍሮ ዱባይ ኢትዮጵያ ምናምን እንደዛ አይነት ኮንተንት ያናል አይቻልም። ዶንኪ ቲዩብ ላይ ውሏችሁ ምን ይመስላል? ስለ አሁን ዶንኪ ቲዩብ ላይ ከገባ በኋላ አሁን ላይ በደንብ እንግዲህ ተመልካቾቻችን እንዳልኳችሁ ዩቲዩብ ላይ በጣም ስኬታማ ያደረገው ነገር አንደኛው ኤዲቲንግ ስኪል አለ፣ ሁለተኛው ደግሞ ስቶሪ ቴሊንግ አለ። በጣም እኔ ማደንቀው ማለት ነው። ስቶሪ ቴሊንግ ላይ ደግሞ እሸቱ በጣም ጎበዝ ስቶሪ ቴሊንግ ነው ቴለር ነውና ከሱ ጋር የወሰድከው ነገር አለ? በጣም ብዙ ነገር ነው ከዛ የተማርኩት። በቃ ኮንተንት ዳይሬክቲንግ፣ ኮንተንት አቆራረጥ፣ ስቶሪ ቴሊንግ፣ ቪዲዮ ኤዲት ከዚህ በፊት ቴክኒክ ሆኖ እንጂ ያለኝ ዋናው ታውቃለህ ስቶሪ ቴሊንግ ነው። ቴክኒክ ብቻ ስለቻልክም ማለት ነው ስቶሪ ቴሊንግ የምታደርግበት ነገር ምን አይነት ኮንተንት መቅረጽ እንዳለ ለዩቲዩብ ገባ። በጣም ብዙ ነገር ተምሬያለሁ ከዛ። እና ደግሞ ለዩቲዩብ ያን ያህል ኢንቨስት እስከማድረግ ድረስ ወደ ኢሚሊየንስ ብር ያወጣል ለአንድ ዩቲዩብ ቪዲዮ ማለት ነው። እንደ ሚስተር ቢስት ማለት ነው። አስቡ በኢትዮጵያ ደረጃ 1 ሚሊዮን ብር ምናምን ለዩቲዩብ ለአንድ ቪዲዮ ማውጣት በጣም ከባድ ነው፣ ሪስክ ነው፣ ያስፈራል በጣም። እኔ ራሱ በአሁኑ ቪዲዮ ወደ 15,000 ብር ያወጣሁበት አለና እስካሁን እየቆጨኝ ነው። ግን አስቡ ኢሚሊየንስ ብር ያወጣ በቃ ከዛ በጣም ብዙ ነገር የተማርኩት በቃ። እና ደግሞ ከምንም በላይ ዲሲፕሊን። አሁን ሌላ መስሪያ ቤት ምንድነው በብዛት በሰዓት ገብተህ በሰዓት ነው የምትወጣው። ዶንኪ ቲዩብ ደግሞ እንደዚህ ላድርግ ብትል አችልም። በቃ ስራው ይዛል፣ መጨረስ አለብህ ነው ስራውን። እነሱ ችግር የለውም አንተ ብቻ ቪዲዮን ጨርሳ ስጣቸው እንጂ ከፈለክ አንተ በሰዓት ወጥተህ መውጣቱን ትችላለህ። ግን ምንድነው የኔ ደግሞ ልዩነቱ አረካም በቃ ጠቅጠቅ አድርጌ መስጠት እኮ ይችላል፣ አሪፍ ነው ለነሱ የኔ ቲም። ግን በጣም እጠበብበታለሁ። በቃ የድሮ ፋይሎችን እያመጣሁ እየጨመርኩ ምናምን ከዚህ በፊት የተቀረጸ ነገር ካለ እጨምርበታለሁ። ራሴ መቅረጽ ካለብኝ ኤጄ ቀርጬ የሆነ ነገር ብቻ እጨምርበታለሁ። ከዩቲዩብ ዳውንሎድ ማድረግ ካለብኝ ዳውንሎድ እያደረኩ ምናምን ጭምርብርብር አድርጌ በቃ የማይጠብቁትን ቪዲዮ ኤዲት አደርጋለሁ። እና ያ ክሬቲቪቲ ደግሞ ምን ያስፈልጋል? ጊዜ ያስፈልጋል። ስለዚህ አንዳንዴ ሊነጋብኝ ይችላል፣ ኤዲት እያደረኩ ሊነጋብኝ ይችላል። 6 ሰዓት ለሊት 7 ሰዓት የምተኛበት ጊዜ በጣም ብዙ ሰዓት አለ። ጠዋት ጀምሬ አስቡ ለሊት 6 ሰዓት 7 ሰዓት 8 ሰዓት ምናምን መተኛት ማለት ነው። አንዳንዴ ደግሞ ይነጋባሃል። ይኸውላ ነገር በቃ ዲሲፕሊን እንደሆነ አድርጎኛል። እና ደግሞ ቤቱ ምንድን ደስ የሚለው ክሬቲቪቲ ባሳየ ቁጥር ደሞዝክ ያድጋል። አንተ ራስህ ላይ ከለገምክ እነሱም የሆነ ሰዓት ምን ሲል ሰማሁት። እሺ እኛ ቤት ውስጥ በቃ ትልቅ ክብር ያለው ወይም ደግሞ በጣም የምንንከባከበው ኤዲተሮች ነው ሲል፣ ምክንያቱም ስኪል ነው ክሬቲቭነታቸው የሆነ በሆነ ነገር ፎከሳቸውን ካጡ ያን ነገር ማምጣት አይቻልም። እኔም እሱን የማምንበት ጉዳይ ነውና ምን ሲል ሰማሁት በደንብ የምንንከባከባቸው ኤዲተሮች ነው እና ምን አይነት እንክብካቤ ነበረው ለአንተ? ኧረ በጣም እንክብካቤ አሉ። ከፈለክ ምግብ እዛ አለ፣ ቡና እዛ አለ፣ ንጹህ መኝታ ክፍል አለ፣ ዶርም አለ። እንቅልፍ ከመጣ መተኛት ትችላለህ። ባይዜ ስራ ከጨረስክ እንደ ልብ መዝናናት ትችላለህ። አንዳንድ ዝም ብሎ ታይም ይሰጣል፣ የረፍት ጊዜ ብሎ ይሰጣል በግድ አንተ ልግባ ብለህ ገግመህ ካልገባ ድረስ እረፍ ምናምን ሊሉ ይችላሉ። እና በጣም ብዙ ነገር የተመቻቸበት መስሪያ ቤት ነው። እና ደግሞ ከምን በላይ ደሞዙ በጣም አሪፍ ነበር። በቃ ኢትዮጵያ ውስጥ ከፍተኛ ለቪዲዮ ኤዲተር የሚከፍል ካምፓኒዎች መካከል አንዱ እሱ ነበር። እስቲ ለኔ ከዶንኪ ቲዩብ ወጥቼ ራሱ እንጃን እንደሱ የሚከፍል ካምፓኒ እስከሆነ ሰምቼ አላውቅም። ዶንኪ ቲዩብ ላይ ለምን ያህል ጊዜ ቆየ? ወደ 4 ዓመት በሉ 3 ዓመት ሲሆን 4 ዓመት በሉ
ወደ 4 ዓመት ነው ሰርቻለሁ። በጣም ብዙ ነው 4 ዓመት አሪፍ ኤክስፒሪየንስ ይዘበት ወጣ። በጣም ሶ ዶንኪቲዩብ ላይ 4 ዓመት ከሰራ በኋላ ቀጥታ ምንድን ነው ያደረግከው? ወደ ራስ ነው። ከዛ በኋላ ሌላ ድርጅት ላይ አልሰራም አይደለ? ሌላ ድርጅት አልሰራውም፣ ግን ፍሪላንስ መሰራላችሁ ነበሩ። ከዛ ከወጣሁ በኋላ ለአንዳንድ ድርጅቶች ፍሪላንስ መሰራ ነበር። ግን እነሱም ትላልቅ ካምፓኒዎች ናቸው። ግን እንደ ዶንኪቲዩብ ያን ያህል ግዙፍ ስም የላቸውም። ግን በጣም የሚገራርም ክፍያ ያላቸው መስሪያ ቤቶች ጋር ሰርቻለሁ። እስካሁንም እየሰራ ነው። ዶንኪቲዩብን ስትለቅ በራሴ እመጣለሁ ብለህ ነው። እኔም በቅርብም ስለማውቅ ዩቲዩብ ላይ ከዛ በኋላ ነው የመጣው እና ዶንኪቲዩብን እስከምትለቅ ድረስ ምንም አይነት ዩቲዩብ አልነበረም። እንዴት ነው የቻልከው? ወደ ቤት ነው ልትሄድ የምትችለው ወይስ ያጠራቀምከው ብር ነበረ? ቀጥታ የሚከፈልበትን ስራ ራስህ ነው የለቀቅከው አይደል? በራስህ ፍቃድ ያን ነገር እንዴት ልታደርገው ቻልክ? መጀመሪያ ያሟላሁት ነገር ነበረኝ። አሁን ተቀጥሬ በምሰራበት ታይም በጣም ውድ የሚባል ኮምፒውተር ገዝቻለሁ። ጌሚንግ ቼር በጣም ብዙ ማቴሪያል አሟልቻለሁ እና ሴታፕን እንጎበኘዋለን። ሴታፕን መጎብኘት ትችላለህ። እንሄዳለን። በጣም በሌተስት አሁን ላፕቶፕ በጣም ብዙ ብር ነው የሚወጣው። በዚህ አሁን ዶላርም ስለጨመረ በጣም ከባድ ነው ዋጋውና ማቴሪያል ስላለኝ እና ደግሞ ታለንት አለኝ። ሁሌ ደግሞ ቅጥር ላይ መቆየት የለብም። የሆነ ሰዓት ላይ ኤክስፔሪየንስ ማድረግ አለብህ። አንዳንዴ ደግሞ የራስን መንገድም መጀመር አለብህ። በዚህ ደግሞ ዶንኪቲዩብ ምናምን ችግር የለባቸው። ምክንያቱም አላማቸው ምንድን ነው? ሁሌ እነሱ ጋር ተቀጥረ እንድሰራ አይደለም። በቃ የሆነ ሰዓት ላይ ከዚህ እውቀት ወስደህ አገልግለህ የራስን ነገር እንድትጀምር ነው። እና ምንድነው ሰፖርት ያደርጓል። ኢቭን የራስን ነገር እንድትጀምር ሰፖርት ያደርጓል። ዩቲዩብ ከጀመርኩ በኋላ ከሸቱ ጋር ራሱ ቪዲዮ ኮላብ አድርጌያለሁ። እንደውም በጣም የታየ ቪዲዮ ስለአንተ እስኪ በደንብ ሲናገር እዛ ላይ ነው የሚያየው። እንግዲህ ዶንኪቲዩብ ላይ ወደ 4 ዓመት አካባቢ ከቆየ በኋላ ወደ ራስ ስራ የራስህን ስራ ዩቲዩብ ለመጀመር ወስነህ ነው አይደል የወጣኸው? ስትወጣ መቼም የሆነ ዲቫይስ ሊኖር ይችላል፣ የራስ ሴታፖች ሊኖር ይችላል። ነገር ግን የሆነ ባካፕ ብር ነበረ ወይስ ደግሞ እንግዲህ ወደ ሺህ አካባቢ እየተከፈለ ያለን ስራ ለቆ ለመውጣት ምን አስቻለ? ስለ ይህን ትልቅ ሪስክ ነው ባይዘ ወይ እንደ ኤዲተር በጣም ትልቅ ሪስክ ነው እና ይህን ነገር እንዴት ቻልከው? የወጣሁበት ምክንያት ምን መሰለህ? በቃ በቅጥር ሁሌ መቆየት የለብም፣ የራስን ፓዝ መጀመር አለብህ። እና ምንድነው ስወጣ ሪስክ ወስጄ ነው ብዙ ነገሮችን አሟልቻለሁ። ገባ ላፕቶፕ ገዝቻለሁ ምናምን ወንበሮችን፣ ከዛ በኋላ ደግሞ ሞኒተር ያላሟላሁት ቀይል ኢቭን ቲቪ ራሱ አልቀረኝ። ቲቪ ለባክግራውንድ ነው ብዬ ገዝቶታል፣ ግን አሁን እየተጠቀምኩበት አለ። ብቻ በጣም ብዙ ነገር ኢንቨስት አድርጌያለሁ። የቤት ኪራይ ምናምን ለረጅም ጊዜ። ምን ያህል ሴታፕ ላይ ምን ያህል አወጣበታል? እዛኔ በግምት ኃይለኛ ብር። አሁን በግምት ላፕቶፔ የዛኔ ዶላር 50 ምናምን ብር ነበረ። በዛ ዶላር የገዛሁት በ260 ሺህ ብር ነው የገዛሁት የኔ ላፕቶፕ። ከዛ በኋላ ዶላር አሁን ስንት ይጨመረ? ወደ 3 እጥፍ ጨምሯል። 260 ሲባዛ በ3 ስንት ነው ማለት? አሁን ላይ ከ500 እስከ 650 ሺህ ሊሆን ይችላል ማለት ነው። ይህን ሴታፕማ ማየት አለብን። ሚሊዮነር ነኝ። ይህን ሴታፕ ማየት አለብን። ተመልካቾቻችን እስኪ ሴታፑን አይተነው እንመለሳለን። የትም እንዳትሄዱ፣ ወደ ፖድካስቱ እንመለሳለን። በዚህ የተጋነነ ሴታፕ አጠብቅ። በጣም ሲምፕል ሴታፕ ነው የምጠቀመው። ያን ያህል አሁን ላይት ምናምን ድሮ በጣም ጠቀም ነበረ። ብሉ ላይት ምናምን ሬድ ምናምን ነገር አላ። ግን በጣም የሆነ ስትላመደው አሁን ላይቶቹ ራሱ የት እንዳሉ አላውቅም። በቃ እየረበሽኝ ቀይ ላይት ኖርማል ላይት አበራለሁ እሰራለሁ። እስኪ እንየው። ጋይስ እስኪ የሚስታር ቤት ጋር ደርሰናል። እስኪ እንግዲህ ያለውን ሴታፑን በደንብ አሳያችኋለሁ። በተለይ ቪዲዮ ኤዲተር የሆናችሁ ትማሩበታላችሁ። እስኪ እናንኳኳ። እዚህ ያለችው እንኳን የምትሰራ አይመስለኝም። ገና ሳንኳኳ ሰላም ነው። ሚኪስታራችን እዚህ ጋር ተገኝቷል። ጋይስ ይሄ ራሱ ኮሊደር ነው ግን እያያችሁት ነው ስፋቱን። ኦ ማይ ጋሽ በለው ዌልካም ቱ ማይ ስቱዲዮ። ይህ የኔ ስቱዲዮ ነው። እንዴት አየው? ግን በጣም ተዝረክርኳል። በቃ በጣም ስራ ቢዚ ስለሚያደርገኝ ተዝረክርኮ ነው እንጂ ከዚህ በፊት የነበረውን ሴታፕ በፎቶ አሳያለሁ፣ እልክልሃለሁ። የነበረኝ ሴታፕ እዚህ ጋር ማልጠቀምበት ቲቪ ነው። ፊልም ምናምን ማየት ስፈልግ እዚህ ጋር አዙሪያትና ያለው ይሄ ሲደክመኝ እዚህ ጋር ነው የምተኘው።
መተኛ እኔ ዋናው ግን በቃ ይሄ ነው። ዋናው ይሄ ነው። ያበደ ላይፍ ተቀመጥ እስቲ እንዴት አየው ምቾት? ጋይስ በጣም የሚመቸው ነው። ይሄ ከፍዝቅ ማለት ነው። ትተኛላችሁ። ከፈለክ መተኛ ትችላለህ። ወደ ኋላ አድርገው ያስተኛል ከፈለክ። አሁን ስንት ነው ዋናው ነገር ማወቅ ምኑ ዋጋ አላወራም። ምን ብሮ ጋይስ እንግዲህ እዚህ ጋር የሚሰራላችሁ ብዙ ሰዓት ነው የሚያሳልፈው። በዚህ ነው ዛሬ ነው ስታርስ አካዳሚ ቀመጥና ስለ እያንዳንዱ እቃዎች ትነግረኛለህ ማለት ነው ማይኪ። እሺ አሁን ከቼሯን ጀምር መጀመሪያ እስኪ። አሁን አንድ ጀማሪ ተስፋ እንዳይቆርጡ ይሄንን አይተው ጀማሪ ጌመር ሊሆን ይችላል፣ ኤዲተር ሊሆን ይችላል። ከዚህ ከጌሚንጉ ጀምርላቸው። ኦኬ ይሄ ጌሚንግ ቼር ነው። ስጀምር እኔ የነበረኝን ወንበር አሳይቻቸዋለሁ ከዚህ በፊት በቪዲዮ። የሆነ የገመድ ወንበር ነገር ነው። በጣም የማይመች ወንበር ነውና ያው ባለ ነገር ነው መጀመሪያ ያለብህ። ገባ ዘላ ወደዚህ ማለፍ አትችልም። እሱን ወንበር እንደውም በፉቴጅ ብታሳያችሁ ደስ ይለኛል። እና ከዛቸውን ተነስቼ ነው እዚህ የደረስኩት። ይሄ ስገዛው 40 ሺህ ብር ነበር። አሁን ላይ ውድ ይመስለኛል እንደዚህ አይነት ጌሚንግ ቼሮች። የዛኔ ራሱ ማለት ነው በጣም 70 ሺህ ብር ምናምን እያሉኝ ከ2 ዓመት በፊት ነው የምልህ። በጣም በቃ በቅናሽ ፈልጌ ነው የገዙት 40 ሺህ ብር። ሜቢ አሁንም ሊገኝ ይችላል በርካሽ አላውቅም። ይሄ ላፕቶፕ አሁን ላይ በጣም ውድ ነው። ኦልሬዲ 500 ሺህ ኦልሬዲ ወደ 500 ሺህ ይጠጋል። አሁን ጋይስ እስኪ 500 ሺህ ላፕቶፕን ይዋት በለው። ያው እንግዲህ ያው ተስፋ ለማስቆረጥ አይደለም። የጀመረባትን ፒሲ ደግሞ እንደነገረን አስገባላችኋለሁ ፉቴጇ። ይሄ ስገዛው የዛኔ $50 $50 ምናምን ነበር። ስገዛው ደግሞ 250 ሺህ ምናምን ብር ነበር። አሁን እኮ እጥፍ ስለሆነ እኮ ነው ገባ። የዛሬ 2 ዓመት ስለሆነ 3 እጥፍ ምናምን ነው የሚሆነው። ለዛ ነው አሁን ይወደዳል። ይሄ ደግሞ ሞኒተር ነው። 27 ኢንች ሞኒተር ነው። ስገዛው 27 ሺህ ብር ነበር ካልተሳሳትኩ። ሌላው የኪቦርድ ርካሽ ናቸው። የ3000 ወይ 7000 3000 ብቻ እንደዚህ ነው የገዙት። ይሄ ሄድሴት ነው። ይሄንም በርካሽ ማግኘት ትችላላችሁ። በነገራችን ላይ አሁን ስንት ነው የገዙት መሰለኝ? 4500 ብር ነው የገዙት። ርካሽ ነው፣ ያን ያህል ውድ አይደለም። እዚህ ጋር ሃርድ ዲስክ አለኝ፣ ማውዝ አለ። በቃ ሌላ ምንም ንብረት የለኝ። እንዳያችሁት ቀለል ያለ ሴታፕ ነው። በጣም ቀለል ያለ መጀመሪያ ላይ በጣም የተካበደ ሴታፕ አድርጌው ነበር። በቃ ላይቱ ያምራል እና በቃ በጣም ሌክዠሪ ነበር። ግን የሆነ ሳለ በቃ ስራ እየበዛብኝ ሲመጣ ሴታፒንም እዚያ መጥቶት ለመስኮት ብዬ ለብርሃን ላይቶቹ ራሱ በቃ በታተንኳቸው ምናምን። በቃ አሁን ዝም ብዬ ነው ስራዬን ነው የምሰራው። እንደ በፊቱ አላካበድም። ላይት ምናምን አልጨነቅም ያናል። ግን በፊት ግን ይሆናል አይደል? በቃ ላይቱ ሲያምርና ደስ ይል ነበር። ሰማያዊ ሲበራ፣ ቀይ ሲበራ ምናምን። ግን ላይን ጥሩ አይደለም እሱ። አይኔን እያመመኝ ሲመጣ ትክክል እንደዚህ የተፈጥሮ ብርሃን ቢሆን አሪፍ ነው። ቴራሴ ላሳያቸው። ቴራስ አለን እዚህ ጋር። ቪው እንዴት ነው? እንዴት ነው ቪው? ያን ያህል ደስ አይልም ቪው፣ ግን ማታ ማታ አሪፍ ነው በጣም። ማታ በጣም ጸዴ ነው የሚሆነው። በብዛት እዚች ጋር ኤዲቲንግ እሰራለሁ። እዚች ጋር ቁጭ ብዬ ወንበሬን አውጥቼ እና እዚች ጋር የሚገርም ስራ እሰራለሁ ብዙ ጊዜ እና አየሩን አለ መቀበል እዚህ ጋር አሪፍ ነው በጣም። እንግዲህ እንኳን ደህና መጣ። እንኳን ደህና ቆየ። ተመልካቾቻችን እንግዲህ አሁን ደግሞ ሚኪ የሚኖርበትን ቤት እናያለን ማለት ነው። አብራችሁን ቆዩ። ህንጻው በጣም ነው የሚያምረው። እንግዲህ እዚህ ያለውን ነገር አብረን እናያለን። ነብል መግቢያው ራሱ አይገርም። ይሄ ምሳሌ እዚህ ነው ስካፕ እዚህ ነው ትኖረው እዚህ ነው። በጣም ነው የሚያምረው። እዚህ ጋር ፈርሻል
እዚህ ጋር አለ። እዚህ ጋር የምታየው ግን በጣም ሰፊ ስለሆነ እቤት አሳያለሁ በቪዲዮ። በጣም ሰፊ ነው እቤት እና በጣም ያምራል። እዚህ ላይ ነው የምትተኛው? እዚህ ነው የምተኛው። እንትን ስፖንሰር ነው ባይዘው ለተወሰነ ጊዜ ስፖንሰር በጣም ነው የሚያምረው። እዚህ ጋር ቪው ደግሞ በጣም ነው ወደድኩ። በጣም ፋዝሩ አለ እዚህ ጋር። ተመልካቾቻችን እንግዲህ ዩቲዩበር መሆን እንደምታዩት ነው። ስፖንሰር ተደርጎ ነው ይሄን የሚያክል ቤት የሚኖረው። እስኪ እስካሁን ያየነው መኖሪያ ቤት ማን ነው? መኝታ ቤቱንና ስቱዲዮ ነው። እስኪ ሳሎን አለ። ሳሎን ቤት እሺ፣ ደስ ይለኛል። ይሄ የክፍሉ ብዛት ጋይስ ማለት ነው። መኝታ አለ። ኧረ በጣም ብዙ ነው። እዚህ ጋር ነገር አለ ጋይስ፣ ምንም አይገባኝ ቤት በጣም ብዙ ነው። የኔን ሁሉ እየሰራስ ነው። ይሄ ሳሎን ነው። ይሄ እንግዲህ ሳሎን ነው። በጣም ሰፊ ነው ጋይስ። እንደምታዩት ሳሎኑ በጣም ሰፊ ነው። መጣላ እዛ ስቱዲዮ ያኛው እንግዲህ አይታችሁታል አይደል? የሚሰራበትን ስቱዲዮ አሳይቻችኋለሁ። ይሄ ደግሞ በጣም ሰፊ ነው። እዚህ ጋር የሚገርም ቪው አለ። እዚህ ጋር መሰረት እዚህ ጋር ዋልታ ተወዳለ ማለት ነው። እንዴት ተመልካቾቻችን እንግዲህ በእርግጠኝነት ሴታፑን ወዳችሁታል ብዬ አስባለሁ። እንግዲህ እንዳያችሁት በጣም ሰርፕራይዝ ነው። እስኪ እንግዲህ አሁን ደግሞ ወደ ዩቲዩብ እንመለስና እንግዲህ ከዶንኪ ቲዩብ ከወጣ በኋላ በቀጥታ የራስህን ዩቲዩብ ቻናል ከፍታል። እንግዲህ ዩቲዩብ ቻናል ከዜሮ ጀምሮ ለመነሳት እንዳንድ ጀማሪ ዩቲዩበር እንግዲህ እኔም ዛሬ ነው የጀመርኩትኝ በሱ ጉትጎታ ማለት ነው። በጣም ነው የማመሰግነው በዚሁ አጋጣሚ። እንዴት ነበር ዩቲዩብ የጀመርከው? ምን ቻሌንጆችን ሳየህ? ዩቲዩብ የጀመርኩበት ምክንያት ምን መሰለ? በዋናነት ኤዲቲንግን ለማስተዋወቅ ነበረ። የሆነ የቻሌንጅ ቪዲዮችን ጀምሬ ከዛ የቻሌንጅ ቪዲዮችን በምሰራበት ታይም የኤዲቲንግ ችሎታዬንም ለማሳየት ነበረ። ግን የጀመርኩበት ቪዲዮ ምን መሰለ? ሙቪ ሪካፕ ነበረ። በአማርኛ ሙቪ ሪካፕ አይቻላቅም እና ለምን በአሪፍ አማርኛ ፊልሞች ሙቪ ሪካፕ አልሰራም ብዬ ሙሉ የአንድ ሰዓት ምናምን ፊልምን 15 ደቂቃ ምናምን አድርጌ ዩቲዩብ ላይ ለቀኩት ማለት በደንብ ቮይስ ኦቨር አስገብቼበት በኤአይ ምናምን ሰርቼው ተለቀቀ። የዛሬ 10 ዓመት የተሰራ ፊልም ነው እንደ አዲስ። ከዛ ለቀኩት 10 ደቂቃ ማለት ነው። ቫይራል ወጣ። 10 ደቂቃ ነው 15 ደቂቃ ነው በመጀመሪያው ቪዲዮ 6000 ቪው ታየ። ከዛ አስተዳይክ ላኩብኝ ሰዎቹ። ውጭ ሀገር የተለመደ ነው የሆሊውድ ፊልሞች ሪካፕ ሰርቶ ይታያል ዩቲዩብ ላይ። እኛ ሀገር አባቴ የዛሬ 10 ዓመት የተሰራ ፊልም ሰውየው አስተዳይክ ላከብኝ ማለት ነው። ተናደድኩ። ምንድነው ምን ችግር አለው የቆየ ፊልም አይደል ምናምን ብዬ ከዛ ተናድጄ በዛ እንዴት ሪአክሽን ሰራሁበት ፊልሙ ላይ። አሁን ስትራይክ መላክ አይችልም። ሪአክሽን ስለምሰራ ኮፒሬት እንዳይዝ አድርጌ ነው በትንሿ ስክሪን አድርጌ ነው እንትናና ቪዲዮን ስትራይክ ልላክብኝ ያናል አይችልም። ከዛ ሪአክሽን ሰራሁበት። እሱን ስለቀ ደግሞ ወደ 800 ቪው ነው ታየ። ያኛው ቻናል ዲሌት ሆነ። ስትራይክ ስለተላቀ የመጀመሪያው ቻናል ዲሌት ሆነ። ሙሉ ዩቲዩብ አጠፋብኝ። እዛ እንደ አዲስ ቻናል ከፍቼ ሪአክሽን ሰራሁበት 800 ቪው ታየ። ዛኔ በቃ ዩቲዩብ ይወደኛል ምናምን ብዬ ማሰብ ጀመርኩ። ሪአክሽን በጣም ብዙ ነው በሰውየው እልህ የተነሳ ነው እንጂ ሪአክሽን መስራት እቅድ አልነበረኝም። ምን ጀስት ሙቪ ሪካፕ ነገር ዩቲዩብ ላይ ለመልቀቅ ነበር። ከዛ ግን ቀስ በቀስ ምንድነው ወደ ቻሌንጅ ቪዲዮ ለመምጣት ነው ሐሳቤ። መጀመሪያ በሙቪ ምናምን ጀምሬ አሪፍ ሰብስክራይብ ሲኖረው ምናምን ከዛ ግን ለምን በቃ አይ እንደዚህ የሚታይ ከሆነማ ፊቴን እያሳየው በሰራ አሪፍ ይሆናል ምናምን ብዬ ወደ ማለት መጣሁ። ከዛ የ100 ብር ቪዲዮ ሰራው። በጣም ቫይራል ወጣ። በቃ በስርዓት ፊቴን እያሳየው ከልቤ ኮንተንት የጀመርኩት በ100 ብር ቪዲዮ ነው የመጀመሪያ በቃ ዩቲዩብ ቪዲዮ ይባሉ። ያ ሪአክሽኑ ዝም ብዬ በል የተነሳ የጀመርኩት እሱን ፕራይቬት አድርጌዋለሁ ስለማይመጣኝ ማለት አንድ ቪዲዮ ሰራው የሪአክሽን። ከዛ እሱን ፕራይቬት አድርኩትና የ100 ብር ሰራው። እዛ 100 ብሩ ቫይራል ወጣ። ብዙዎቹ የሚያወቁ በዛ ነው። በጣም የሚገርም ኤዲቲንግ ነው። በጣም በቃ እኔ ራሱ በጣም
ከዛኔ በቃ ዩቲዩብ እኔ እንጃ አልጎሪዝሙ ሌላ ታሪክ ገባ ማለት ነው። በርካታ ልጆች እኔን እያዩ ዩቲዩብ ጀመሩ። የ100 ብር ውሎ እያሉ በጣም ብዙ ልጆች ሰሩ እና ደስ የሚለው ምንድነው የሁሉም ታየ 10,000 ቪው 30,000 ቪው ታያለ ምናምን በ200 ብር እያሉ በጣም በቃ ቫይራል የሚወጣ ቪዲዮ ሰሩና እና አቤል ብርሃኑ ኮሜንት አደረጉልኝ። አቤል ብርሃኑ ኮሜንት አደረገልኝ ምናምን በቃ ታዋቂ ሰዎች ምናምን ኮሜንት አደረጉ። ብዙዎች እዚህ ላይ ኮሜንቶችን አይታቸው ከሆነ ኢትዮጵያዊ ሚስተር ቢስት ይሉታል። የኤዲቲንግ ስታይል በተለይ ከሱ ጋር በጣም ይመሳሰላል። በጣም ነው የሚያምሩትና ሚስተር ቢስት ጋር ያለ ነገር ምንድነው? ስለ በጣም ኢንስፓየር ያደርጋል። የሱን መንገዶች ነው የምትከተለው ወይስ በራስ መንገድ ነው እየሄድክ ያለው? እውነቱን ለመናገር ዩቲዩብ ቪዲዮ ሰራ አሁን የ100 ብሩን አንሰራ ምንም ከሚስተር ቢስት ጋር የሚያገናኝ ነገር አልነበረም። ማለት እኔ ራሱ አላውቀውም። ሰው ነው ራሱ ኢትዮጵያን ሚስተር ቢስት ማለት ይጀምሩ ማለት ወደ ሚስተር ቢስት ኮንተንት እንድመጣ ያደረገኝ ራሱ ሰው በቃ ኤዲቲንግ ስታይል ተመሳሰል በቃ ፍጥን ያለ ገባ። ሚስተር ቢስት በጣም ጎበዝ ነው። የዩቲዩብን አልጎሪዝም በልቶታል። እኔም በአልጎሪዝሙን አውቃለሁ የዩቲዩብን እና ፋስት ነው ኤዲቲንግ በጣም ጸዴ ነው ምናምን። ከዛ ተመሳሰለበት ሰው ተምኔናችን ምናምን በቃ ተመሳሳይ ነገር ነው። ከዛ ወደ ሚስተር ቢስት አዘነበለ ኮንተንት ማለት ነው። ሲያዩት በቃ ሚስተር ቢስት ቪዲዮ ይመስላል ተምኔናችንም ተመሳሳይ ነው ምናምን። እዛ ከኢትዮጵያ ሚስተር ቢስት አሉ እዛ እንዴት ከዓለማችን ቁጥር አንዲት ወርጋ ገና ከመጀመሪያ ወዳድሩኛል ምናምን እያልኩ እኔ ራሱ በቃ ገረመኝ። ከዛ በቃ ሁለተኛ ቪዲዮም ሰራው አሁንም ኢትዮጵያ ሚስተር ቢስት ምናምን እዛ 200 ከሼቱ ጋር የሰራው ቪዲዮም አለ። ከዛ በኋላ ሶስተኛ ቪዲዮ ደግሞ ከሼቱ ጋር ሰራው ኮላብ አደረኩ። እሱ ምን ጠቅመዋል? በጣም በቃ እንደ ፖርትፎሊዮ ጠቅመኛል። ከዛ በፊት ማንም አያውቅም ዶንኪቲቭ መስራቴን ምናምን አያውቅም፣ ታሪኬን አያውቅም እና በዛ ቪዲዮ የኔን ታሪክ ሰው አወቀ እና በጣም ጠቅሞኛል እሱ ቪዲዮ። አሁን 300 ሺህ ታይቷል። የ100 ብር የመጀመሪያ ቪዲዮ 300 ሺህ ታይቷል። እንግዲህ ዩቲዩብ ላይ ወደ 16 ቪዲዮ ብቻ ነው የለቀቀው፣ ግን ወደ 40 ሺህ እየተጠጋ ነው አይደል ፎሎወር። ይሄ በጣም የማይቻል ነገር ነው። አመት ሳይሆን ብዙዎቹም በጣም ያደነቁ በዚህ ነው እና ኤዲቲንግ ስታይል በጣም የሚገርም ነው። አንድ ሰው ልክ እንደኔ አይነት ሰው እንግዲህ ዩቲዩብ ለመጀመር ብዙ ቻሌንጆች ይኖሩበታል። ከቪው ከማቴሪያል ባለው ነገር መጀመር የሚለው ነገር እንድታነሳልኝ እፈልጋለሁ። ምክንያቱም እኔ በቅርብ ስለማውቅ እነዛን የሚያማምሩ ቪዲዮዎች ሲሰራቸው የነበረው በኤስ 22 ነች እና ዲስ ክሬዚ በጣም የማይታመን ነገር ነው። እስኪ ስለሱ ነገራቸው። ማቴሪያል የሚጠብቁ አሉ ብዙ ጊዜ የሚለው ነገር አለውና ባለው ያልጀመረ ቢኖረውም አይጀምርም ይለኛልና እስኪ አንተ የምትመክራቸው ነገር ካለ ባላቸው ነገር እንዲጀምሩ ትንሽ ነገር ባላቸው እንዲጀምሩ ነው። እኔ አሁን ሲጀምር በሳምሰንግ ትንሽ የሰለ ስልክ አለች በእሷን የጀመርኩት። የ100 ብር ቪዲዮ በዛ ነው፣ የሊስትሮ ቪዲዮ በዛ ነው። ከሸቱ ጋር የሰሩት ነው። ብዙ ካሜራዎችን አግኝቼ ዲጄ ምናምን ተጠቅሜ የሰሩት። ከዛ በጣም በቃ እስካሁን ድረስ ማስተርፒስ ምለው ስራ ያለ ገራልታ ሄድኩበት ትግራይ ለመጀመሪያ ጊዜ እንደዛ አይነት ቦታ ሲሄድ ማለት ነው። ከከተማ ከወጣው ራሱ ሐረር በልጅነቴ ወሰዱ ምናምን ወጥቼ አላውቅም እና የመጀመሪያ በቃ ከከተማ የወጣውበት ቪዲዮ እንትን ነው ገራልታ ነው። የሚገርም ቪዲዮ ነው እዛ የሰሩት። ግን ያ የተሰራው ምንድነው በኤስኤል ስልክ ነው። ምንም አይመስልም ጭራሽ ሰው ድሮን ይዤ ክሩ ይዤ ኮመንት ላይ ክሮችን ምናምን እናመሰግናለን ምናምን ይላል ማለት ነው። እኔ ብቻዬን ሄድኩት። ኢቭን ሰው ማቆዛ የለም ማንንም አላውቅም እዛ እና ለካሜራ ራሱ በቃ ዝም ብዬ እየሰጠው ነው። ደግነቱ ምንድነው ሲሄድ የሆነች ልጅን ተዋወቃት። ግን ኤርፖርት እንደደረስኩ የሆነች ልጅን ተዋወቃ። ከዛ እሷም ከአዲስ አበባ ነው የመጣችው። አዲስ አበባ ነው የመጣችው አለች። አልኳት ምናምን። ከዛ ሆቴል አስያዘኝ ሹፌሩ። ከዛ ሹፌሩ ደወለ። የቅድሟ ልጅ ስልክን እና እያለች ልስጣት አለኝ። ከዛ ስጣት አልኩት። ከዛ በኋላ እና ምሳ እንብላ ምናምን አለች። ከዛ ምሳ በላን። ወንድሟም ነበረ። ከዛ ወንድሟም ምንድነው ትራቭል ማድረግ እንትን አለ ወደ ገራልታ የሚደቅራል ገጠመ ማለት ነው። እንትና አጋጣሚው በጣም ይገርም ነው። ካሜራ ጀለስና ሲያስኩት በቃ እነሱ ሲቀርጹኝ ነበርና ይሄድከው ያለው ነገር ለማየት ነው እንጂ ኮንተንት ለመስራት አስበህ አልነበረም ማለት። ለምን ኮንተንት ለመስራት ሄድኩት? ስሬ ብለህ ስሬ ብዬ። ግን መጀመሪያ ምንድነው እዛ ማቆ ልጅ ነበር እዛ ከእሱ ጋር ቀጠሮ ነበረን። እዛ ሲደርስ ስልኩ አይሰራም። ከዛ በኋላ ደውሎ ከወሩናም በኋላ ደወለና ለቅሶ ገጥሞኝ ነው የዛኔ ስልክ ያላነሳሁት አለኝ። ከሄድኩ በኋላ ስልክ አያነሳም ምናምን። ሌላ ደግሞ ማንም አቁሶ የለም
እሱ ራሱ የዛኔ ለሾው ነው በቃ ያወቅኩት እንጂ ራሱ በጣም ትልቅ ሪስክ እኮ ነው። ትልቅ ሪስክ ማለት ማንም አውቁ ሰው የለም እዛ። ከዛ ጊዜ ሲጠልኝ ሰውጣ አለልኝ ደግሞ ገራልታ የሚል ሰው እኔ ያሰብኩት ጋር ማች አገጣጣሚ አስቡ። ከልጅቷ ጋር ራሱ ብዙ አላወራንም፣ ጥቂት ነው ያወራነው። በቃ ከአዲስ አበባ ነው የመጣው አለች። አዎ አልኳት። ስልኩን ስጠኝ ልስጣት ምናምን ሹፌሩ ሲለኝ እየተጠራጠርኩ ነው። እነዚህ ሌቦች ናቸው እንዲህ ምንድን ናቸው ምናምን በቃ ጊዜ ጠብቀኝ ምናምን ብዬ ወጡት። እዛ ምሳ ጋብዞኝ ምንም አላስከፍሉኝ፣ ምሳ ጋበዙኝ። በቃ ተዝናናን። በቃ መቀሌን ጎበኘናት። ከዛ ውሎዬን ቀረጹኝ። አንተን ስበላ ምናምን የሆነ የሚበላ አለ እዛ ለፍራፍሬ እሱን ስበላ ቀረጹኝ። በቃ ከዛ ገራልታ ደግሞ ልጁም ይሄዳል። ሄድን። እኔ ጭራሽ ማቆ ታሪክ የለም። እሱ ደግሞ እዛ ዘመዶች አሉት። በቃ ያበደ ቪዲዮ በጣም ክሬዚ የሆነ ቪዲዮ ነው ጋይስ። በእርግጠኝነት ትወዱታላችሁ። ከታች ፒን አደርግላችኋለሁ፣ ሊንኩን አስቀምጥላችኋለሁ እና በጣም የሚገርም እሱ እንግዲህ ትልቁ ስራዬ ነው ብሏል እና በጣም የሚገርም በቃ ገብታችሁ ዩት በእርግጠኝነት ትወዱታላችሁ። እንግዲህ አንተ በኢንስታ2 ማለት በጣም ቪዲዮዎቹ ሁሉ በጣም በዲጂታል ካሜራ የተቀረጹ ነው የሚመስሉት። እኔም እንደዛ ነበር የሚመስለኝ እና አንድ ባላቸው ዲቫይስ መጀመሩ ነግራቸዋል። ቻሌንጆችስ? ማይክ ስጀምር ራሱ ማይክ የለኝም፣ በስልክ ነበረ የጀመርኩት። ራሱን ስልኩ የሊስትሮ ቪዲዮን እንደሰራው የሆነ አቤል የሚባል ልጅ አለ። በነገራችን ላይ በጣም አመሰግናለሁ። ማይክ ላከልኝ ሆሊላንድ በ$80 ምናምን ሁላ እንትና በኤክስፕረስ ምናምን ይላክልኝ። ለመላኪያ ብቻ $80 ከፍሎ ማይክ ገዝቶ ኦዲየንስ መሳብ የቻልክ ነው ማለት ነው። በሁለተኛ ቪዲዮ ነው የላከልኝ። ማይክ ያስፈልጋል ምናምን ብሎ ላከልኝ ምናምን እና በጣም እሱን አመሰግናለሁ። በነገራችን ሰው ሰፖርት ያደርጋል፣ ስትሰራ ሰው ሰፖርት ያደርጋል። ከዛ በኋላ ግን እያለ አሁን ላይ የምጠቀመው ስልክ አይፎን 17 ነው። አይፎን 17 ፕሮ ማክስ ነው። አስቡ ለውጥ እና አመት ባልሞላ ጊዜ ውስጥ ማለት ነው። ምንድነው አሁን ዩቲዩብ ፓርት ታይም የምሰራው ስራ ነው እንጂ ፉል ታይም ደግሞ የምሰራው ስራ አለ። አሁን ምንድነው ፉል ታይም ብሰራው ኑሮ ዩቲዩብን ሌላ ሌቭል ነው የምገባው። ግን አንዳንዴ ምንድነው ገንዘብ ያስፈልጋል። አሁን ያለ ገንዘብ ምናምን ዩቲዩብ ልስራ ብትል ተስፋ ትቆርጣለህ። ሪተርኑ ትንሽ ስለሚሆን የሆነ ከጎን የምሰራው ስራ አለ። ያ ነገር ደግሞ ቢዚ ያደርግሃል ምናምን። የኔ ዩቲዩብ ደግሞ ኮንተንቱ በጣም ያለፋል። ቻሌንጅ ስለሆነ በጣም በቃ ከባድ ነው ማለት ከአይምሮ በላይ ነው። ኤዲቲንግ በጣም ብዙ ሰዓት ይፈጅባል። ኮንተንት ማሰብ ረጅም ጊዜ ይፈልጋል። ቀረጻ ረጅም ቀን ሊፈጅብ ይችላል። በጣም ተጨንቄ ነው የምሰራው እና እንደዛ ስለሆነ እንደዚህ በሳምንት 3 ቪዲዮ ለመለቀቅ አይመችም። ግን አሁን እንደ እግዚአብሔር ፍቃድ ምንድነው እቅዴ በሳምንት 1 ቪዲዮ ለመለቀቅ ነው እቅዴ። በቃ አሁን ወደ ዩቲዩብ ለመምጣት በቃ በዚህ ዓመት ወስኛለሁ። ያኛው ዓመት በቃ ፓርት ታይም እያየሁት ምንም በቃ 30 ቫይራል ይወጣል ምናምን ነገር እና ከስቱዲዮ አልወጣም፣ በብዛት ከስቱዲዮ አልወጣም እና ስወጣ ከቤት ምናምን በቃ እደነግጣለሁ። ሚኪ ሰው ያውቀኛል፣ ታክሲ ውስጥ ነው ያውቀኛል። ሚኪ ስታር ምናምን ታክሲ ውስጥ ነው ምናምን ህፃናቶች ያውቁኛል። አሁን ለምሳሌ ትላንት ሳሚት ጋር ኮፍያ አድርጌያለሁ፣ ፊቴ ጭራሽ አይታይም። ከጀርባ አይተው ምናምን ሊሆንች የ7 ዓመት ልጅ ናት ታወቀች። ሚኪ ስታር ምናምን ከዛ እንትን ነው ወንድሞች ኮንተንት ሞር የሚያዝናናም ስለሆነ ለህፃናትም ህፃናቶች በጣም ያዩታል። ከዛ ተሰበስቡና ህፃኖቹ ፈራሽ በቃ እኔ ጋር ለመምጣት ሚኪ ስታር ሰላም ልበሉ ምናምን። ከዛ አቅፋኝ ሰላም አለችኝ። ከዛም ልጆቹ ሰላም አላት፣ ቤተሰቦቿ ምናምን ሰላም አሉኝ እና ይሄን ያህል ሰው አውቆኛል ማለት ነው። ግን እኔ ከስቱዲዮ ስለምወጣ ደነግጣለሁ። ሚኪ ነው አንስልኝ በቃ ድንግጥ ነው ምለው ዙር። ግን ቪዲዮ በጣም ቀን በቀን ቫይራል እየወጣ አሁን 300,000 የታየ በጣም ብዙ ቪዲዮ አለ። በጣም ብዙ ነው። ብዙ ጊዜ እንግዲህ አውትዶር ቪዲዮዎችን ሲሰራ እኔም ብዙ ጊዜ እንደተረዳሁትኝ ሲሰራም ስለማይ በጣም ቻሌንጅ አለው። እኛ ሀገር ላይ ደግሞ ያ ነገር በጣም አልተለመደም። ካሜራ ለምን አሳየ አትቅረጸኝ የሚሉ በጣም ብዙ ቻሌንጆች አሉ እና ብዙ ሰው ዩቲዩብ እንዳይጀምር ከሚያደርጉ ትልቅ እንቅፋቶች ውስጥ አንዱ ነው እና እዚህ ላይ ገጠመኝ አለ ወይስ ደግሞ የምትመክራቸውስ ነገር አለ ለጀማሪዎች? እስካሁን ድረስ እንኳን አትቅረጸኝ ያለኝ ሰው አጋጥሞኝ አያውቅም። ግን መቅረጽ አይቻልም የሚባለበት ቦታ አለ። ብዙ ቦታ መቅረጽ አይቻልም ታውቃለህ ወይ? ካሜራ ማስገባት አችልም። ካሜራ ተከልክሎ ግን በጣም የሚያስቀኝ ነገር ስልክ ይፈቀዳል። በስልክ መቅረጽ ትችላለህ፣ በካሜራ ግን አችልም። ይሄ ነገር ትንሽ ቅር ያሰኛል። ግን ያው ምንም ማድረግ አችልም፣ ለህግ መገዛት አለብህ። በስልክም ቢሆን ትቀርጻለህ እንጂ ብዙ ቦታውን አይቻልም። ጥበቆች ዘበኞች ነው መቅረጽ አይቻልም ይለዋል። ጀስት ኮንተንት እየሰራ ማለት ነው።
አሁን ለምሳሌ በአሁኑ ቀረጻ ጎዳና ላይ ለመቅረጽ አስቤ ግን መንገድ ላይ ታውቃለህ መተኛት ነው አይቻልም እና ስለዚህ ምንድነው ወደ ውስጥ ገባ ብዬ ነው የቀረጽኩት እና ብሶ ነው ግቢም የመሰለው አለ ግን ዝም ብሎ ሰፈር ውስጥ ገባ ያለ ቦታ ጥግጋ ነበር የተቀረጽኩትና በጣም ቻሌንጅ አለው አንዳንድ ቦታ በጣም እንደ ውጭ ሀገር ማለት ኦፕን አይደለም እዚህ ሀገር ኮንተንት ክሬት ለማድረግና ወይ ስትቀርጽ ደግሞ ሰው ሊከብ ይችላል ዝም ብሎ በቃ ያፈጥባል ምናምን አንተ ደፋር እስካልሆንክ ድረስ ሼም ሊይዝ ይችላል ሰው ሲያየክ ምናምን ኧረ ቢቀርስ ልትል ትችላል በተለይ አውትዶር ቪዲዮ ሰው በቃ ሌላ እንትን ምሰራ የሆነ ምንድነው ይባሉ ታምር ምሰራ ነው ይመስል በቃ የሆነ ካሜራ ስትይዝ ምናምን እንደዚህ ያለ እየዞረ ምናምን የሚያይኩናል እና ይሄ ትንሽ ድፍረት ይፈልጋል ያው ጀስ መስሚያ እንድፍና አድርገህ መስራት አትቅረጽ የተባልክበት ቦታ አለመቅረጽ በቻልኩ አቅም በስልክ ለመቅረጽ መሞከር ያው ግን ኮንፊደንስ ያስፈልጋል ነው ኮንፊደንስ ግድ ነው በተለይ እንደኛ አውትዶር አሁን የሊስትሮ ሰራውን ኮንፊደንስ ያስፈልጋል የሚያቀሰው ምናምን ሊስትሮ እየጠረክ ሲያይክ ሊደበር አይገባም ምናምን በቃ ምንም ለማውራት መሳቀቅ የለብም ሰው ኢንተርቪው ለማድረግ ብሶ እምቢላል ኢንተርቪው አይደረግልም ወይ ፌመስ ካልሆንክ ወይ ከቲቪ ካልሆነ ድረስ ሰው ዝም ብለህ ኢንተርቪው ላድርግ ብትለው መንገድ ላይ አይደረግልም እና ኮንፊደንስ ይፈልጋል ጥረት ይፈልጋል ተስፋ መቁረጥ አያስፈልግም እሺ ሌላው ደግሞ በጣም እኔ የገረመኝ ነገር ልንገርህ ምንድነው የሆነ ሰዓት ለካምፓኒያችን ቅጥር ማውጣት ፈልገን ነበርና በቪዲዮ ኤዲቲንግ የሆነ ሳይት ላይ አፕላይ አደረግን እና ወደ 130 ምናምን የሚሆን ሰው ተመዘገበ እንግዲህ ከዛ ውስጥ በጣም በሚያሳዝን መልኩ 3 ሰው ወይ 2 ሰው ነው ኢቭን በጣም ቤስት የምትለውም አይደለም ያገኘነው ማለት ነው በቃ እስክትገረም ድረስ ማለት የሆነ ህፃን ልጅ ካፕከት ላይ አሰርቶ የሚሰጥ አይነት ቪዲዮ ሆኖ ግን በቃ በሙሉ ልብ እኔ ቪዲዮ ኤዲተር ነኝ ብለው አፕላይ ያደርጋሉ ትልቅዬ በጣም የተንዛዛ ሲቪ ያስገቡልሃል ምናምን ነገር ፖርትፎሊዮ ስላቸው እዚህ ቦታ እንደዚህ እየሞከርኩ እየሰራው ነው ይለዋልና ይሄን ጥያቄ ይሄን ነገር ያነሳሁት ለምንድን ነው አገራችን ላይ በጣም ብዙ ቪዲዮ ኤዲተሮች አሉ አለን የሚሉም አሉ በጣም ቤስት የሚባሉም አሉ ግን እንዴት ነው ብዙዎቹ በጣም ሲያጉረመረሙና ሲያማርሩ ሰማለሁ ስራ የለም የሚሉ አሉና ይሄ ነገር ደግሞ በደንብ ስኪሉ ያላቸው ሰዎች እንዳይመጡ የሆነ ቦታ ላይ እንዳይቀጠሩ ያደርጋልና ምን አድቫይስ ትሰጣቸዋለህ ራሳቸው እንዴት ነው ማሻሻል ያለባቸው ይሄን ነገር እንድታነሱ ምን መሰለ በቪዲዮ ኤዲቲንግ አሁን ላይ በጣም ብዙ ሰዎች ተሰማርተዋል እንዲሁም ደግሞ በየጊዜው አሁን አዳዲስ የቪዲዮ ኤዲቲንግ ትምህርት ቤቶች በጣም እየተከፈቱ ነው ኢቭን በቃ ወደዚህ ሰፈር ራሱ ብትፈልግ አታጣም ቪዲዮ ኤዲቲንግ ትምህርት ቤት እና ምንድነው ሲማሩ አብዛኞቹ ቤዚክ ዕውቀት ይዘው የሚወጡት ማለት ነው መደበኛ ዩቲዩብ ቱቶሪያል የሚገኝ ትምህርት ወይ ፕሪሚየር ፕሮ ላይ የሆነ ነገር ቆራርጦ በቃ የሆነች ክሊፕ ቆርጦ መቀጠል ምን ነገር አላ ትንሽ ከለር አንሳቶ ያሳያቸዋል ተምረው ይወጣሉ ከዛም ሲወጡ ገበያው ላይ ገባ እኛ አለን አሁን እኔ ሶሻል ሚዲያ ላይ ወጣው እንጂ በጣም ታለንትድ በጣም በቃ ጂኒየስ ጎበዝ ቪዲዮ ኤዲተሮች በጣም ብዙ አሉና ሲወጡ እነዛ ተማሪዎች የሚፎካከሩት ከነዛ ኤዲተሮች ጋር ወይ እኛን ከመሳሰሉ ኤዲተሮች ጋር ነውና ክላይንት ነው የሚፈልገው እንደኛ አይነት ሰው ነው በቃ በደንብ የሚሰራለት በደንብ ጥርት ያለ ኤዲቲንግ ሞሽን ግራፊክስ ያለው ሊሆን ይችላል ወይ የሆነ ፓርት ላይ ቪዲዮ ምንድነው ቪዥዋል ኢፌክት እንዲገባለት ሊፈልግ ይችላል በቃ ጽድት ያለ ቪዲዮ ይፈልጋል ክላይንት እና ከኛ ጋር ሲፎካከር ያ ሰው እንግዲህ አይችልም ገባ አይደለ ስለዚህ ምንድነው በጣም ልዩነታችን ይሰፋል ያ ክላይንት ደግሞ እኛን ነው የሚፈልገው እነዛ ደግሞ አፕላይ ያደርጋሉ የሚቀጥራቸው የለም ስራቸው ሲታይ በእርግጥ ሰርቲፊኬት አላቸው አሁን ሰርቲፊኬት ማተር ያደርጋል አሁን የትም ልትቀጠር ብትል ሰው ሰርቲፊኬትን ሳይሆን የሚያየው እስኪ የሰራውን ነገር አሳየኝ ወይም ናና ቁጭ ብለህ እስቲ ይሄን ቪዲዮ ኤዲት አድርግልኝ ቪዲዮን ከወደድኩት እቀጥራለሁ ነው የሚልክ እንጂ ድሮ በደጉ ዘመን ሰርቲፊኬት ታይቶ ምናምን ነው ስኪል ነው አሁን ስኪል ነው የፈለገ ለምን አንተ ማስተርስ ፒኤችዲ አይኖርም ጉዳይ አይደለም ስኪል ነው በቃ እና ምንድነው ስኪል ከሌላው ላይ ከባድ ነው ስኪል ለማግኘት ደግሞ በቀላሉ ትምህርት ቤት ገብተህ ተምረህ ብትወጣል በእርግጥ እኔ እንኳን ከ17 ዓመት ላይ ያለው ተምሬያለሁ ቪዲዮ ኤዲቲንግ በወቅቱ አሪፍ ነው ግን ራሴን እኔ አፕዴት አድርጌያለሁ ገባ በቲዩቶሪያል በዩቲዩብ ቱቶሪያል ምናምን በጣም በቃ አፍተር ኢፌክት ናን ጭራሽ ማንንም ማራቸውን ትምህርቶች እየተማርኩ በኢንተርኔት ራሴን ስላሳደግኩ በቃ አሪፍ ቦታ ላይ አሁን ድረስ ያሉት እና በየጊዜው አፕዴት ራሴ ስለማድረግ ግን ቤዚክ ትምህርት አሁን ኢትዮጵያ ውስጥ ባለው ትምህርት ቤዚክ ነገር ተምረህ ከወጣ ውሃ ነው የሚበላ
ገባ አይደለ? ስለዚህ አሁን ብዙዎች በቃ እንደዛ ነው። ቪዲዮ ኤዲቲንግ ተምረው ይወጣሉ፣ ሲወጡ ስራ የለም። የተማሩት ትምህርት በቃ የማይሆን ትምህርት ስለሆነ ማለት ነው አብዛኞቹ። እና በዚህ ቁጭት የተነሳ እንትን ከፍቻለሁ፣ የኦንላይን የቪዲዮ ኤዲቲንግ ትምህርት ቤት ከፍቻለሁ። ኮርስ አዘጋጅቻለሁ። 2 ወር ሙሉ በቃ ከስቱዲዮ ሳልወጣ ኮርስ አዘጋጅቻለሁ። ኮርሱን ያዘጋጀሁበት ምክንያት ምንድን ነው? ብዙ ሰዎች በቃ እንደዚህ ስለሚያማሩ ነው። ኤዲቲንግ እኮ ተምሬ እኮ ስራ የለም ምናምን ይላሉ። ገባ አይደለ? ምክንያቱም የተማሩት ትምህርት ቤዚክ ነው። እኔ ደግሞ በዚህ የተነሳ መጀመሪያ ያሰብኩት ዩቲዩብ ላይ በነፃ ለመልቀቅ ነበረ። የሆነ ቪዲዮ ሰርቼ ኮመንት ላይ ኮርስ ላዘጋጅላችሁ እንዲያልኩኝ ዩቲዩብ ቪዲዮ ላይ። ከዛ ወደ 500 ነው 400 ሰው ምናምን ኮርስ ይዘጋጅልን ምናምን አሉ። ከዛ ቀለል አድርጌ ጀመርኩ ኮርስ። ከዛ እያልኩ ስቀጥል አይሄማ አይበቃም ምናምን እያልኩ ስቀጥል ወደ 100 ምናምን ሰዓት ተቀረጸ ማለት ነው ቪዲዮ አጠቃላይ። ከዛ ውስጥ ደግሞ ይሆናል ጸጥ ያልኩበት ምናምን ሲቆራረጥ መጨረሻ ላይ ፋይናል 60 ሰዓት መጣ። በጣም ብዙ እኮ 60 ሰዓት በጣም ብዙ ነው። ከዛ ወደ 13 ምዕራፍ ምናምን ተከፈለ ማለት ነው። ይህንን ደግሞ ዩቲዩብ ላይ በነፃ መልቀቅ ደግሞ በጣም ከባድ። ለፍተህበታል። ተመልካቾቼ እኔ ይህን ነገር ያው በቅርብም ስለማውቀው በጣም ለፍቶበታል። 2 ወር ጭራሽም አልተገናኘንም ነበር እና በምንገናኝ ሰዓት ታስታውስ ከሆነ በጣም ከስቶ ነበረ፣ ፊት ምናምን ግርጥት ብሎ ነበር እና አይተኛም ሁሉ ጀስት እንቅልፍ መዛባት፣ ምግብ ምናምን እነዚህ ሾዎች ተፈጥረውበት ነበር እና በጣም የደከመበት በጣም በቃ ትልቅ ኮርስ ነው እና ይህንን ኮርስ አፕላይ ብታደርጉ በእርግጠኝነት ትጠቀምበታላችሁ። እንግዲህ ቢክስታር ደግሞ ለማስተናገድ ዝግጁ ነው። ዝግጁ ነኝ በጣም። በዚያው አጋጣሚ ደግሞ ለአንድ 2 ልጆች እንግዲህ ኮሜንት ላይ ለሚጽፉ ለአንድ 2 ልጆች ደግሞ በእኔ ስም የሆነ ነገር እንድታደርግ ይፈልጋለሁ። እንዴት ነው? ችግር የለውም፣ መዘግባቸዋል፣ አስተምራቸዋል። 2 ሰው ነፃ የትምህርት ድል ያገኛሉ ማለት ነው በእኔ ስም። ኮሜንት ላይ ደስ ያላችሁን ኮሜንት አድርጉ። ራንደም ፒክ ይደረግና በኮሜንት ፒከር ሚኪ እንግዲህ ያስተምራቸዋል ማለት ነው። እስኪ እንግዲህ እንዳጠቃላይ ዩቲዩብ ላይ በጣም አውርተናል፣ እዚህ ኤዲቲንግም ላይ በጣም አውርተናል። ጀነራል አድርገህ ብዙ ጊዜ እኛ ጋር ያለው ችግር ተስፋ መቁረጥ ነው እና ዩቲዩብ ባለው ነገር ለመጀመር ኤዲቲንግ ደግሞ በጣም ብዙ ጊዜ የሚነሳው እንዳንተ አሪፍ ፒሲ የማግኘት እድሉ ላይኖራቸው ይችላል እና ያላቸውን ዲቫይስ ተጠቅመው ያንተ የመጀመሪያ ፒሲም አለ ስታወራኝ ነበር እና ባላቸው ነገር ያላቸውን ስኪል የሚያገኙትን ስኪል እንዲያዳብሩ የመጨረሻ ጠቅለል አድርገህ ምከራቸውና እዚሁ እንሰነባበታለን። እሺ፣ በጣም ደስ የሚል ጥያቄ ነው። ያው ባለ ነገር መጀመር አሪፍ ነው። እኔ አሁን ወደ ኤዲቲንግ ስመጣ በእርግጥ ያጎቴ ላፕቶፕ ነበረ። ከዛ በኋላ ደግሞ የራሴ ኮራይ ስሪ ላፕቶፕ ነበረችኝ። በቪዲዮ እንደውም ማሳይቻለሁ። በጣም በቃ የተመታ ኮምፒውተር ነበረኝ። በዛ ካጎቴ ላፕቶፕ ደግሞ ትሻላለች እሷ። ያጎቴ የተመታ ነው፣ ቶሺባ ነው። ግን በቃ እቺ ኮራይ ስሪ ናት። ራሙ 4 ጂቢ ነው ማለት አሁን ኖርማል ትንሽ ዝቅተኛ ስልክ ራሱ ይበልጠዋል በራም። ግራፊክስ ካርድ የማይታሰብ ነው የላትም እና በዛች ኮምፒውተር ግን አፍተር ኢፌክት ሰራበታለሁ ምናምን። አፍተር ኢፌክት አሁን 25 ብጭንበት ሌተስቱን ብጭንበት ስታክ ያደርጋል። ግን የድሮ አፍተር ኢፌክቶች በወቅቱ በጣም በቃ የድሮ አፍተር ኢፌክቶች ምናምን ጭኝባት ምናምን አፍተር ኢፌክት ሲሲ ምናምን ይባላል። እሱን ጭኝበትናል ሰራ ነበረ በዛ ባለኝ ማለት ነው። በቲቶሪያል በጣም ራሴን ያሳድጋለሁ። የዛኔ ኢንተርኔት አይገኝም እንዳሁን ወይ ሆቴል ስር እየሄድን እኛ ሰፈር እምቢልታ ሆቴል አለ ከእንቁላል ፋብሪካ ወረድ ብሎ እዛ ሆቴል ስር ደቅ ብዬ ቲቶሪያል ዳውንሎድ አድርጌ ነው የምገባው ወደ ቤቴ። የሆነ ሳሌ ደግሞ ተዘጋብን እዛ ዋይፋይ አካባቢ ወይ ያስነሱናል ምናምን ነገርና በጣም እየረበሽን ስናስቸግር እዛ ስንቀምጥ እዛ አጎቴን አስቸግረዋለሁ ዳውንሎድ እንዲያደርግልኝ ምናምን ሌላ ቦታ ሄዶ ሲሄድ በቃ ያለችኝ ካርድ ሞልቼ ዳውንሎድ አደርጋለሁ ቲቶሪያል። ይሄን ያለው በቃ እንደዚህ። አሁን ግን ዘመኑ ስታየው ኢንተርኔት አለ በጣም ብዙ ቤት፣ ዋይፋይ ብዙ ቤት ገብቷል፣ ስልክ አለ፣ ኮምፒውተር ያን ያለ የማግኘት ቻንስ ላይኖራችሁ ይችላል። ግን አብዛኞቹ አላችሁ ብዬ ተስፋ አደርጋለሁ። ኮምፒውተር አለ። እነዚህን አክሰስ በደንብ ከተጠቀሙበት በጣም ታምር። በቪዲዮ ኤዲቲንግ ብቻ ሳይሆን በጣም ብዙ ነገር ይሰሩበታል። አሁን ዘመኑ የዲጂታል ስለሆነ ግን አሁን እውነቱን ለመናገር ከሆነ አሁን ላይ አብዛኛው ታዳጊ እየተበላሸ ነው ብዬ አስባለሁ። ዲጂታል ኦቲስቲክ ብቻ የሆነ የሚባል ነገር አለ አይደለ? በጣም ብዙ ልጆች ተጠቅቷል በዚህ በዲጂታል እንትን በቃ ቲክቶክ ስክሮል በማድረግ ፐብጂ በመጫወት ምናምን ታይማቸው ሙሉ ያጠፋሉ ማለት ነው። እና ይሄ ደግሞ አይኪውን ዝቅ ያደርግብሃል፣ አይምሮክን በጣም እንትን ይለዋል። በተለይ በእኛ ጊዜ ደግነት ቲክቶክ የለም። ቲክቶክ ቢኖር በእርግጥ እኛም ልንጠፋ እንችላለን። አሁን ግን ስክሮል ስለሆነ አይምሮክ የሆነ ሾርት ነገር ስለለመደ
ምንድነው ዶፓሚን ነው የሚባለው ምናምን እና በቃ በጣም ትበላሻለህ ማለት ነው። እና አሁን ከቲክቶክ ይልቅ ስኪል ላይ ቢያተኩሩ ቱቶሪያል ዩቲዩብ ላይ በደንብ ቢያዩ ወይም ጥሩ ትምህርቶችን ኦንላይን ላይ ቢማሩ ምናምን ብዬ እመክራለሁ ለታዳጊዎች። እና ደግሞ በሚፈልጉት ፓሽን ውስጥ ቢያሳልፉ ኢቨን ስራውን ባያገኙ ራሱ መሞከር ዩቲዩብ ላይ ያዩ ምናምን መሞከር ያን አሁን ደግሞ ደስ የሚለው ኤአይ መጥቷል። በኤአይ ብዙ ነገር ማወቅ ትችላለህ። የፈለግከውን ነገር ብትጠይቀው ኤአይ ይመልስልሃል፣ ያግዛል ማለት ነው። እኔ አሁን ኤአይ ማናጀር ነው ማኔጅ ያደርግልኛል ብዙ ነገሮች ማለት ነው። ስለዚህ ኤአይን በደንብ ተጠቀሙ በአግባቡ ማለት ነው። ሁሉም ነገር በአግባቡ ቴክኖሎጂን ከተጠቀም ካሁን ላይ በጣም ክፍት ነው መድረኩ እና ያንን ነገር ተጠቅሜ ነው እኔም እስካሁን እዚህ ደረጃ የደረስኩት። ሚኪ በጣም ነው የምናመሰግነው። ተመልካቾቻችን እንግዲህ ለዛሬ ያለን ፕሮግራም እዚህ ላይ እንጨርሳለን። አክብረን ስለመጣ በጣም ነው የምናመሰግነው። በጣም አመሰግናለሁ። ሰብስክራይብ አድርጉ። ይህን ቻናል የመጀመሪያው ኤፒሶድ ነው። ይህን ቻናል ሰብስክራይብ አድርጉ። በጣም የሚገራርም እውቀቶችን ይዞላችሁ ይመጣል። በጣም ታለንትድ የሆነ ሰው ነው። ቲክቶክ ላይ ብቻ ከስንት መቶ ሺህ ፎሎወር ነው ያለ? 380 በላይ 380 ሺህ ፎሎወር አለ። አስቡት። እዚህ ዩቲዩብ ላይ ደግሞ ምን አይነት ታሪክ እንደሚሰራ እስቲ ለማየት ያብቃን። አብረን እንሰራለን። ያው እንግዲህ ከቢዝነስ ጋር በተለይ የተገናኙ ሀሳቦችን ይዘንላችሁ እንመጣለን በዚህ ቻናል። እንደ መጀመሪያ እንግዲህ ከሚኪ ስታር ጋር ያደረግነው ቆይታችን ይህን ይመስላል። ሰብስክራይብ አድርጋችሁ ጠብቁን። ኮሜንት ላይ ደግሞ እንዳልናችሁ ቃል የገባነውን ተገብራለን። ሰላሙ ነው።